የዜና መጽሔት አድማጮች ወደ ዜና መጽሔት ትንታኔያችን ተሸጋግረናል። ቀደም ሲል እንዳስተዋወቅኩት 5 ርዕሰ ጉዳዮችን ነው የምናቀርብላችሁ በተከታታይ ማለት ነው። በመካከለኛው ምስራቅ የሚኖሩ ኢትዮጵያውያን ስላሉበት ሁኔታ ምን ይላሉ የሚለው ቀዳሚ ነው። ከዛ ደግሞ በእርዳታ አቅርቦቱ እጥረት የተነሳ ለሕመምና ሞት የተዳረጉ የትግራይ ክልል ተፈናቃዮች ያሉበትን ሁኔታ የሚዘግበው ትንታኔ ይቀጥላል። በሶስተኛ ደረጃ ደግሞ ብርቱ ዝናብ በአማራ ክልል በረዶ የቀላቀለ ማለት ነው ስላደረሰው ጥፋት ይከተላል። በአራተኛ ደረጃ የአፍሪቃ ሕብረት ቀይ ባህርን ያካተተ ልዩ መልእክተኛ ሹመት መስጠቱ የሚሰኝ ዘገባ ይሰማል። ከዛም በስተመጨረሻ የአውሮፓ ሕብረትና የጋና የደህንነትና የመከላከያ ትብብር ማድረጋቸውን በተመለከተ የሚዳስስ ዘገባ ይኖረናል። አሁን ወደ ቀዳሚው ተሻግረናል። ዩናይትድ ስቴትስና እስራኤል ከጦርነት ከጀመሩ 26 ቀናት ተቆጥሯል፣ ከኢራን ጋር ማለት ነው። ጦርነቱ ብርቱ ውድመትም አስከትሏል። ኢራን ከእስራኤል ባለፈ የአሜሪካና የእስራኤል አጋር ወደሆኑ የገልፍ ሀገራት ጭምር ሚሳይሎችን በመተኮስ በልዩ ልዩ መሠረተ ልማት ላይ ጉዳት አድርሳለች። የዓለም ዋነኛ ሸቀጥ የሆነው ነዳጅ የሆርሙዝ የባህር መንገድ ወይም ፍኖተ ሆርሙዝ በመዘጋቱ ምክንያት ከፍተኛ የገበያ መናጋት አስከትሏል። በእነዚህ የባሕረ ሰላጤው ሀገራት ደግሞ በርካታ ኢትዮጵያውያን ለስራ ይጓዛሉ። በተለይም በቤት ሰራተኝነት ያገለግላሉ። ለመሆኑ ኢትዮጵያውያኑ በእነዚህ ሀገራት እንዴት እየኖሩ ይሆን? ከኩዌት ከካታርና የተባበሩት አረብ ኤሚሬቶች 3 ሰዎችን አነጋግሮ የአዲስ አበባው ዘጋቢያችን ሰለሞን ሙጬ ቀጣዩን ዘገባ ልኮልናል። አብረን እንከታተል። በመካከለኛው ምስራቅ በተለይም እንደ ሊባኖስ፣ ኩዌት እና ኳታር ባሉ የባህረ ሰላጤው ሀገራት የሚሰሩ ኢትዮጵያውያን የቤት ሰራተኞች በመካከለኛው ምስራቅ ቀውስ ምክንያት አሳሳቢ ሁኔታ እየገጠማቸው መሆኑን ይናገራሉ። በቀጠናው የሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች በየሀገራቱ የሚሰጡ ጥብቅ የጦርነት ጊዜ መመሪያዎችን እንዲከተሉ እያሳሰቡ ይገኛሉ። በግጭቱ ምክንያት ወደ ፈለጉት ቦታ መመለሻ አማራጭ ያጡማሉ። ካነጋገርናቸው ሰዎች መካከል በኩዌት የምትኖረው ሴት ሰዎች ጭንቀት ላይ መሆናቸው ነግራናለች። ኤርፖርት ምናምን የለም፣ ዝግ ነው። ዴይሊ እንቅስቃሴ ግን አለ። ያው እንደ ድሮ ባይሆንም መጀመሪያ የሁሉ ሰው እንትን ተጨናንቆ ነበር፣ ጭንቀት ላይ ውጥረት ምናምን ነበር። አሁን እየለመድ ነው መጣን። የመጣው ነገር በምን ይለቅ ምን መቼ ነው የሚያልቀው የሚለው ምንም መልስ የለንም። እንወጣለን፣ እንገዛለን፣ እንገባለን። አብዛኛው ሌሊት ላይ ነው ፍንዳታዎቹ የሚከሰቱት። ያው አላርሞች አሉ፣ ይነገረናል በዚህ ሰዓት እንደዚህ ምናምን ተብሎ። እስካሁን ያው እኛ ላይ ምንም የደረሰው ነገር የለም። ኩዌት ያው የተጠጋ ነው ለአካባቢው በጣም እና ኢትዮጵያውያኑ የሚኖሩበት አካባቢ እንደዚህ አይነት ፍንዳታዎች ደርሰዋል ወይ? እግዚአብሔር ይመስገን ኩዌት ላይ ይህን ያህል የደረሰ ሀበሻውም ማለት የብዙ ሀገር ፎሪነር የሚኖሩበት ሀገር ነው። ይህን ያህል የደረሰ ጉዳይ የለም። ግን ኢንቫይሮንመንቱ በአጠቃላይ ያስፈራል። እንደ ኤርፖርት መዘጋቱ፣ በየቀኑ የምንሰማው ድምፆች የሚወረወሩት ወደኛ ከአንዴም 3 የኤርፖርቱ ተመቷል። ይሄንን ያስፈራናል። ማለት ጭንቀት ላይ ነው ያለው ሰው። ብዙ ጭንቀት ላይ ያለ ሰው አለ። የኢትዮጵያ አየር መንገድ በሳውዲ አረቢያ ደማም በኩል ወደ አዲስ አበባ በረራ መጀመሩን አስታውቋል። ይህም ለብዙዎች እፎይታን እንደሚሰጥ ይታመናል። የተባበሩት አረብ ኤሚሬቶች ብዙ ኢትዮጵያውያን የሚሰሩበትም ነው። በተለይም ደግሞ ዱባይ ከተማ። በዚያ በንግድ ስራ ላይ የተሰማራው ኢትዮጵያዊ ገብቶ መውጣት ቢኖርም ስጋቱ ግን እንዳለ መሆኑን አጫውቶናል። እኔ በአጋጣሚ ከኮሚኒቲው ጋር በጣም በቀን ተቀን ኑሮዬ ላይ ከብዙ ከኢትዮጵያውያኖች ጋር አልገናኝም። በአጋጣሚ ሆነው የሚሰራበት ሁኔታ ማለት ነው። ግን እንደ አጠቃላይ ያለው ቻሌንጅ አለ። የቀን ተቀን ተግባሮች አልተስተጓጎሉ፣ ሁሉ ነገር ባለበት እየሄደን ያለው። ግን አሁን ከዚህ ቀጥሎ የሚመጡት ነገሮችን ነው መገመት የሚያስቸግረው። እንትኖቹ በሚተኮስ ሰዓት ላይ ያሉ ሜሴጆች ይመጣሉ ከመንግስት የሚመጡ እነሱ ላይ ወደ ሼልተር መግባት እንዳለብን ቢልዲንጎች መግባት እንዳለብን ይነገረናል። ከእንደገና ሰላም ሲሆን ደግሞ ተነስተን እንወጣና ስራችንን እንሰራለን። በእንደዚህ አይነት ጊዜያቶች ውስጥ የተረጋጋ ስሜት አይኖርህም። በፈለግከው ልክ እንደ ልብ ለመንቀሳቀስ ያው ያስቸግራል። በመርከብ የሚጫኑ እቃዎች ከዚህ የሚወጡ ከሌላ ሀገር የሚገቡ
በተወሰነ መልኩ አሁን በድሮም ልክ የተንቀሳቀሱ አይደሉም። ካታር ሌላኛው የኢራን ሚሳይል የተተኮሰባት የጦርነቱም ሰለባ የሆነች ሀገር ናት። በዚያ የምትኖር ያነጋገርናት ሴት ችግሩ ለጥቂት ቀናት የነበረ ሲሆን አሁን መደበኛ የስራ እንቅስቃሴ መኖሩን ነግራናለች። የምታውቀው ሰው ጋር ትደውላለህ ነው እንጂ ለየት ያለ ግሩፖች ኖሮ ምናምን የለውም። ያው ኤምባሲው ፌስቡክ ላይ ያሳውቀሃል። ከዛ በተረፈ ግን ተደዋውለን የምትተዋወቀው ሰው ነው ቤታችሁ የምትበባለው እንጂ ለየት ያለ ነገር የለውም። 1-2 ቀን ነው ስራም የተዘጋው። ከ2 ቀን በኋላ መግባት የሚችለው እንዲገባ ያላስፈለገው ከቤት እንዲሰራ ተደረገ እንጂ 2 ቀን ነው። ከዛ በኋላ በሜሴጅ ሲደርሰው ውጭ ያለው ሰው ወደ ውስጥ ይገባል። ከዛ ድጋሚ ሜሴጅ ሲደርስ ተመልሰው ትወጣለህ ከተተኮሰ በኋላ ማለት ነው። ወደ መካከለኛው ምስራቅ በርካታ ኢትዮጵያውያን በህጋዊም ሆነ በተለይም በህገወጥ መንገድ ለስራ የሚሄዱ ሲሆን በርካቶች እንደሚኖሩም ይታመናል። ሳውዲ አረቢያና ሊባኖን ውስጥ የሚኖሩ ሰዎችን ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ወደ ቀጣዩ ዘገባችን ተሻግረናል። በእርዳታ አቅርቦቱ እጥረት ተፈናቅለናል ያሉ የትግራይ ክልል ተፈናቃዮችን የሚመለከት ይሆናል። በትግራይ ክልል የሚገኙ የሀገር ውስጥ ተፈናቃዮች የምግብ እርዳታ በማጣት ለረሃብ መዳረጋቸውን፣ ወደ 300 የሚጠጉ ተፈናቃዮች ደግሞ በቅርቡ በበሽታ ምክንያት ለሞት መዳረጋቸውን አንዳንድ ተፈናቃዮች ገልጧል። አቅም ያላቸው ተፈናቃዮች የቻሉ ወጣቶች ወደ አዲስ አበባ እየሄዱ እንደሆነ እንዲሁም አንዳንዶች ወደ ሌሎች ቦታዎች ለስደት መዳረጋቸውንም ገልጧል። ከቅርብ ጊዜያት ወዲህ በርካታ ግብረሰናይ ድርጅቶች በገንዘብ እጥረት አካባቢውን እየለቀቁ መውጣታቸውን ተከትሎ ለአስከፊ ችግር ተዳርገናልም እያሉ ነው። ተፈናቃዮቹ እንደሚሉት በየጊዜው እየቀነሰ ከመጣው የምግብ አቅርቦት በተጨማሪ የሚቀርበው የሕክምና ቁሳቁስ ማሽቆልቆልም የሰው ሕይወት እንዲያልፍ ማድረጉንም አስረድቷል። መንግስት ዘለቄታዊ እልባት በማፈላለግ ወደ ቀያቸው እንደሚመልሳቸውም ተፈናቃዮቹ እየተማጸኑ ነው። የአዲስ አበባው ወኪላችን ስዩም ጌቱ ዝርዝር ዘገባ አለው። በ2013 ዓ.ም በተቀሰቀሰው የሰሜን ኢትዮጵያ ጦርነት ወቅት ተፈናቅለው ወደ አክሱም በመምጣት በየትምህርት ቤቶቹና በተለያዩ የመጠለያ ካምፖች ከተጠለሉ 60 ሺህ ተፈናቃዮች መሆናቸውን ገልጾ አስተያየታቸውን የሰጡን ተወልደ ተስፋ የተባሉ ተፈናቃይ በአሁኑ ወቅት አስከፊ የሆነው የእርዳታ እጥረት በማጋጠሙ የበርካቶች ሕይወት አደጋ ላይ ነው ይላሉ። ከምግብ አቅርቦቱ እጥረት በተጨማሪ ተፈናቃዮቹ አሁን ላይ እየተጋፈጡ የሚገኙት የሕክምና ቁሳቁስና የንጹህ የመጠጥ ውሃ እጥረት፣ በተለይም አካባቢው ላይ የነበሩ የግብረሰናይ ድርጅቶች በፋይናንስ እጥረት አካባቢውን እየለቀቁ መውጣትን ተከትለው ፈታኝ ሆነዋልም ነው የሚሉት። ከ2 ወር በፊት የሚመጣ የነበረው እርዳታ ለአንድ ሰው 15 ኪሎ ነው። በአሁን ሰዓት ወደ 12 ኪሎ ነው የወረደ። ሁሉንም አይደለም እርዳታ የሚያገኘው፣ የማይወስዱትም አሉ። ሌላ ደግሞ የሚመጣ እህሉ ማለት ነው የሚበላ ለሰው የሚሆን እህል አይደለም። አማራጭ አጥተን ነው የምንበላው። ቀይ ማሽላ ነው የሚሰጠን። እንጀራ ተጋግሮም እንኳን 1 ሰዓት አይቆይም፣ ወደ ደረቅ ነገር ነው የሚቀየረው። በሽተኞች የሆኑ ትላልቅ የሆኑ ሰዎች ለመብላት በጣም ነው የሚቸገሩ። አስቸጋሪ የሆነ ሁኔታ ነው የገጠመን። ሌላ በተጨማሪ የመድኃኒት እጥረት ነው። ብዙ የሚታመሙ ሰዎች አሉ። ኤንጂኦዎች እየወጡ ነው የሚሄዱ። ኬር ብቻ ነው ያለ አሁን እርዳታ የሚሰጠን ኬር ኢትዮጵያ። የመድኃኒት አቅርቦት የሚሰጡ የነበሩ ኤንጂኦዎች ከዚህ ከአክሱም ወጥተዋል። በበጀት ምክንያት እጥረት እንደሚወጡ ነው ለእኛ የሚነግሩን። በዚህ በሕክምና ቁሳቁሶች እጥረት ደግሞ በየጊዜው የሰው ሕይወት እያለፈ መሆኑን ነው ተፈናቃዩ አስተያየት ሰጪ የሚገልጹት። በየቀኑ ሰው እየሞተ ነው ያለ። በተለይ በመድኃኒት እጥረት ብዙ ሰው ነው የሚሞተው። ደም ግፊት አለ፣ የስኳር ህመም የነበራቸው ሰዎች አሉ፣ HIV መድኃኒት ተጠቃሚ የሆኑ የኮላሊት፣ እነዚህ የነበሩ ሰዎች በመድኃኒት እጥረት ምክንያት ሕክምና ላይ መድኃኒት አይገኝም። ፋርማሲ ሂዶ ለመግዛትም አቅም የላቸው። የሚያገኙት ብር የለም። አለም ከባንክ መውጣት አይችልም። ካሽ እኔ ባለሁበት ዚህ በአክሱም ካሽ መውጣት አይቻልም ማለት ነው። እና የሚሞት ሰው ብዙ ነው። ለደህንነታቸው ሲሉ ስማቸውና ያሉበትን የተፈናቃይ ጣቢያ እንዳይጠቀስ ጠይቀው አስተያየታቸውን የሰጡን ሌላው ተፈናቃይ የእርዳታ ድርጅቶች በስፋት መውጣታቸውን ተከትለው ተፈናቃዮቹ ከባድ ያሉት ሰቆቃ ላይ ወድቀዋል ብለዋል። አብዛኛው ወጥተዋል፣ ለቀዋል። አሁን በሰው ልጅ አስፈላጊ የሚባሉ ነገሮችም የሉም። ስማንጂ ስዩ አሁን ስንዴውን የለም፣ ማሽላ ነው። የማሽላ በልተህ ቫይታሚን ፕሮቲን የሚባል ነገር የለውም፣ ዜሮ ነው። ስለዚህ ወጣት እንኳን በጥ ማመልጥ ብናችልበት ደረጃ ላይ ደርሰናል፣ ደክሟል። የሚሞትበት ቀን ብቻ የሚጠብቅን ያለው አብዛኛው። ዶችቬሌ በዚህ ዘገባ ላይ ከመንግስት አካላት ተጨማሪ መረጃዎች በማከል አስተያየታቸውን ለመጨመር በተለይም ለትግራይ ጊዜያዊ አስተዳደር አደጋ ስጋት ስራ አመራርና ለፌዴራል አደጋ ስጋት አመራር ኮሚሽን የስራ ኃላፊዎች በመደወል ያደረገው ጥረት ለዛሬ አልተሳካም። ትግራይ ክልል አካባቢ ትኩረቱን አድርገው የሚንቀሳቀሰው ቅድሚያ ለሰብአዊ መብት የተባለው ድርጅት የሚመሩት ተስፋለም በርሄ እንዳሉን ግን አሁን ያለውን ሁኔታው በጣም እየተባባሰ ነው። ማህበራዊ ቀውስ ተፈጥሯል ማለት ይቻላል። እርዳታ የሚሰጡ ድርጅቶች ደግሞ እየወጡ ነው፣ በጣም ቀንሷል። 330 በላይ ሰዎች በቅርብ ጊዜ በሁሉም የአይዲፒ ካምፖች በበሽታ ምክንያት ሙተዋል። በቃ ከተፈናቃይነት በሚመጣ ምክንያት ነው አደጋ ላይ እንዳሉ ተፈናቃዮቹ እንሻለን ያሉትንም በአስተያየታቸው አክለዋል። እዚህ
እንደሆነ አውቀዋለሁ። የትኛው ፖለቲካ ድርጅት የትኛው አካል እንደሆነ ታገት ያደረገን አጉት የያዘን እንዳለ እኔ አውቀዋለሁ። እኛ ኢትዮጵያውያንን ችግሩና መፍትሄው ሊጠቁመን ይገባ ነበር። አሁን ወጣቶች ወደ አዲስ አበባ እና አካባቢ እየሄዱ ነው፣ ወደ ዝም ብሎ ስደትም እየበረረ ነው ያለው። ስለዚህ ማን ሊደርስ እንደሚችል ተስፋ በመቁረጥ ላይ ያለ ነው። ፌዴራል መንግስት ምን መፍትሄ ይስጠን የሚል ነው አቅጣጫው በውስጡ የሚይዘው። በምን ብለን ነው ከፌዴራል ጋር መገናኘት የምንችለው? ተዘግተን ያለን። ከምዕራብ ትግራይ ተፈናቅሎ የመጣ ተፈናቃይ አሁን ወደ ቀዩ መመለስ ነው የሚፈልገው፣ ወደ ነበረበት ቦታው፣ ወደ እርሻ፣ ወደ ቤቱ። ህዝቡ ስጠይቀው ይሄ ነው የሚመልሰው። የቅድሚያ ለሰብአዊ መብቶች ድርጅት ኃላፊ አቶ ተስፋለም በርሄም የተፈናቃዮች ጉዳይ ፖለቲሳይዝ መደረግ የለበትም። በቃ ከፖለቲካ ጋር እያያያዙ ማየት በጣም አደገኛ የሆነና ለዜጎችም በጣም ከፍተኛ የሆነ ጉዳት እያደረሰ ነው። በሰብአዊ መብቶች አገባብ ተይዞ መፍትሄ ሊበጅለት ይገባል። በተለይ የኢትዮጵያ መንግስት ህይወታቸውን መታደግ አለበት ብዬ ነው። ከፖለቲካ በፍጹም ነጥለው ማየት አለባቸው ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በደቡብ ወሎ ዞን ቃሉ ወረዳ 01 አዲስ መንደር ቀበሌ አማራ ክልል ውስጥ ከትናንት በስቲያ የጣለ ድንገተኛ በረዶ የቀላቀለ ብርቱ ዝናብ በ60 ሄክታር መሬት ላይ የነበረን የአትክልትና ፍራፍሬ ምርት ሙሉ በሙሉ ማውደሙ ተገልጧል። አደጋው በተለይም የፍራፍሬ ክላስተሮች ላይ ከፍተኛ ጉዳት አድርሷል ተብሏል። አርሶ አደሮቹ እንደሚሉት ለ40 ደቂቃ ያህል የጣለው በረዶ በማሳው ላይ የነበሩ የፓፓዬ፣ የድንች፣ የበርበሬና የማንጎ ተክሎችን አበባና ቅጠላቅጠሎች አርግፎ እንጨታቸውን ብቻ አስቀርቶታል። የቃሉ የወረዳ ግብርና ጽሕፈት ቤት በበኩሉ አርሶ አደሮቹን በዘላቂነት ለማቋቋም ጥረት እንደሚያደርግ ገልጿል። ኢሳያስ ግላው ተጨማሪ አለው። በደቡብ ወሎ ዞን ቃሉ ወረዳ 01 ቀበሌ ከትናንት በስቲያ የተከሰተ ድንገተኛ በረዶ ቀላቅሎ የጣለ ዝናብ በ60 ሄክታር መሬት ላይ የነበረን የአትክልትና ፍራፍሬ ምርት ሙሉ በሙሉ አወደመ። አርሶ አደር አብዱ ኢማም ቀደም ሲል በአትክልትና ፍራፍሬ ልማት ውጤታማ በመሆን መኪና መግዛት ችለው ነበር። ሆኖም በሰሜኑ ጦርነት ወቅት መኪናቸው በመቃጠሉ ወደ መሬታቸው ተመልሰው ለማገገም ሲጥሩ ቆይተዋል። አሁን ደግሞ ከትናንት በስቲያ የጣለው በረዶ የቀላቀለ ዝናብ የለፉበትን የአትክልት ማሳ ሙሉ በሙሉ አውድሞባቸዋል። አሁን አንደኛ አንድ ዙር ወድኛለሁ። በጦርነቱ እዚህ በሰሜን ጦርነት እንደዚህ አትክልት ሰርቼ መኪናም ድረስ ገዝቼ ነበር። እሱም ደግሞ በጦርነት ሲወድም በዛ እንግዲህ ደግሞ እያታገስኩ ነበር። መልሼ አሁንም ለማገገም ስነሳ ያለኝ አማርጬ ስነሳ አሁንም ተፈጥሮ እንደዛ አድርጎ እንትን ሲለኝ አይ ብቻ እንግዲህ አላህ ይተጣላ ነገር እንግዲህ ምንድን ነው ያፈች ሲሆን እንደዚህ ተቃጠለብኝ። ለመከላከያ ያን የሰጣን እንደዚህ ችግር ሰርቼ ነው እንደዚህ ሳንቲም ብዬ ማለት ነው። ሌላኛው አርሶ አደር እንድሪስ አሊ በበኩላቸው ለ40 ደቂቃ ያህል ሳያቋርጥ የጣለው በረዶ በ60 ሄክታር ወይም 240 ጥማድ መሬት ላይ የነበረ ምርት አውድሟል ይላሉ። በማሳው ላይ የነበረ ፓፓዬ፣ ድንች፣ የበርበሬና የማንጎ ተክሎች ቅጠላቸውና አበባው ረግፎ እንጨታቸው ብቻ መቅረቱን ነው የሚገልጹት። ማሳው ላይ ማለት ነው መጠለያ ነገር አለን እዛ ነበርንና ያው ፓፓያ አለን፣ ድንች፣ እንደዚሁ በርበሬ ነበረን እና ማንጎም ነበረ። ያው ያለው ነገር ምንም የተረፈ ነገር የለም ዙሮ ማለት ነው። ያው የሚታይ ነገር ነው። አንዳንዲት እንጨቷ ብቻ ናት አንዳንዷ ለይታ እንጂ ያለው ሌላ ምንም ነገር የለውም። አበባና እንቡጥ ላይ ነበረ። አበባውም እንቡጡም በሙሉ ጥብጥብ አድርጎ ከነቅጠሉ መሬት ላይ ነው ቅጠሉን የጎዘጎዘው። አርሶ አደሮቹ ከቤታችን አጉድለን ብዙ የጠበቅንበት ማሳ የሰጠነውን አደራ አልመለሰልንም ሲሉ የደረሰባቸውን ከፍተኛ ጉዳት ያስረዳሉ። እንዳለ ወድሟል። ማንጎ ስታየው በቃ ከዛሬ የሆነ አበረዶ ወደ እንደዚህ ጣል ያደርግና የጣለውን ጥሎ ያለው እንኳን ዘላይ ያገለግል ነበር። አሁን እንዳለ ኮርሻ በቃ መግባት አስፈላጊ። አሁን በቃ ወጣ ቤት የምትበላውንም ቀነስ እያደረክ ወደ ሰራተኛ እያዋልክ ወደ ታገኛለሁ እያልክ ስትሄድ ነው ብዙ ነገር እያወጣን እንትን የምንለው። ግን ያን ተስፋችን ትንሽ እንትን ሲለን ስላልተወሰነ ጊዜ መግባት በቃ ዝም ብሎ ወደ በቃሉ ወረዳ ግብርና ጽሕፈት ቤት የአትክልትና ፍራፍሬ ባለሙያ የሆኑት አቶ ሙሉ ሰው በቃሉ አደጋው በተለይም ወርዳና ሩም በተባሉ የፍራፍሬ ክላስተሮች ላይ ከባድ ጉዳት ማድረሱን ይናገራሉ። ከትናንት ወዲያ ባለው ድንገተኛ የዝናብ ዶፍ ነው የጣለው። አካባቢ የፍራፍሬና የአትክልት ክላስተር ነው። በተለይ ቦዳ ክላስተርና የሚባሉ የፍራፍሬ ክላስተሮች አሉ። በዛ ውስጥ ቋሚ ፍራፍሬው ጎን ለጎን ደግሞ አትክልት የተለያዩ አትክልቶች የሚለሙበት ነው ያለውና ነባር ክላስተር ላይ ነው። በሱ ላይ ያለ የድንገተኛ ዝናብ ያው ሰፋ ያለ ጉዳት አድርሷል። በተለይ ከማንጎ፣ አቮካዶ፣ ፓፓያ ላይ በቋሚ ፍራፍሬዎች ላይ ከፍተኛ የበረዶ ስለነበር ሙሉ መሬት ላይ የወረደበት ሁኔታና በአሁኑ ወቅትም የቃሉ ወረዳ ግብርና ጽሕፈት ቤት የጉዳቱን መጠን የሚያሳይ መረጃ እያሰባሰበ ሲሆን የተጎዱ 60 የሚደርሱ አርሶ አደሮችን በዘላቂነት ለማቋቋም ጥረት እንደሚደረግም ታውቋል። አርሶ አደሮቹ የተፈጥሮና ሰው ሰራሽ ማዳበሪያዎችን በመጠቀም ተክሎቹን እንዲያገግሙና ተመልሰው ወደ ምርት እንዲገቡ የማድረግ ስራ መጀመሩን ነው አቶ ሙሉ ሰው የሚገልጹት።
መረጃዎችን ወረዳ አሁን የመመዝገብና የማሰባሰብ ስራ እየሰራ ነው። በቁጥር ደረጃ ወረዳ ያለው ተፈጥሮ ማዳበሪያና ሰው ሰራሽ ማዳበሪያን በመስጠት እንዲያገግም በማድረግና መልሶ ወደ ምርት እንዲገባ ወይም አባቦ ምርት ሊሰጥ እንደገና ደግሞ ያለውን ፍሬ መልሶ ሪያብሊት አድርጎ ምርት እንዲሰጥ የማድረግ ስራ አርሶ አደሩ የሚሰራበት መንገድ የሚፈጠርበትን ሁኔታ ወረዳ ካሁኑ ጀምሮ አርሶ አደሩ ሚዛን የተፈጠረው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የአፍሪካ ቀንድ ልዩ መልእክተኛ ሹመት የቀይ ባህርንም እንዲያካትት መደረጉ በአሁኑ ወቅት በአፍሪካ ቀንድ ያለው ሁኔታ ውስብስብነት ነጸብራቅ ነው ሲሉ ዶይቼ ቬለ ያነጋገራቸው የጸጥታ ጉዳዮች ተንታኝ አስረድቷል። በትናንትናው ዕለት የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆነው የተሾሙት የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ ቅድሚያ ተግባሬ በኢትዮጵያና በኤርትራ መካከል የቀጠለውን ውጥረት ማብረድ መሆን እንዳለበትም እኚሁ የጸጥታ ተንታኝ ተናግሯል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። ትናንት መጋቢት 16 ቀን 2018 ዓ.ም የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆነው የተሾሙት የቀድሞው የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ ናቸው። ፕሬዝዳንት ኪክዌቴ በህብረቱ ኮሚሽን በዚህ ኃላፊነት የተሾሙ ሁለተኛ ሰው መሆናቸውም ይታወቃል። የኮሚሽኑ የመጀመሪያ ተሿሚ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ነበሩ። የኦባሳንጆ ሹመት ይፋ የተደረገው ግን በአፍሪካ ህብረት መሪዎች የተሾሙት የቀድሞው የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ በተለይ በሱዳን ጉዳይ ላይ እየሰሩ በነበረበት ወቅት እንደነበር በእንግሊዝኛው ምህጻረ ቃል አይኤስኤስ በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ተናግረዋል። ኦኬሎ እንደሚሉት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ የሚለው ሹመት በቀይ ባህር ያለውን ወቅታዊ ሁኔታ ከግምት ያስገባ ነው። በአሁኑ ወቅት በአፍሪካ ቀንድ ያለው ሁኔታ ውስብስብነት ነጸብራቅ ነው። እንደምታስታውሰውና ቀደም ሲል እንደተናገርኩት ኦባሳንጆ ሲሾሙ ኃላፊነታቸው ለአፍሪካ ቀንድ ቢሆንም ቀይ ባህርን ሳያካትት በኢትዮጵያ ብቻ የተወሰነ ነበር ብለዋል። አዲሱን ልዩ መልእክተኛ የሚጠብቃቸው ስራ ሰፋ ያለ መሆኑንም ኦኬሎ ተናግረዋል። የጃካያ ኪክዌቴ ኃላፊነት አስቀድሞ መከላከልን መነሻ ባደረገ የዲፕሎማሲ ስራ በኢትዮጵያና በኤርትራ መካከል ላለው ውጥረት መፍትሄ መስጠት ከሆነ በተመሳሳይ ሁኔታ መፍትሄ ሊፈልጉላቸው የሚገቡ ሌሎች ተያያዥ ጉዳዮችም አሉ። አንደኛው ሱዳንን የተመለከተ፣ ሌላኛው ደግሞ ሁሉንም በቀይ ባህር አካባቢ ተዋናይ የሆኑ አካላት ማለትም ግብጽ፣ ሳውዲ አረቢያ፣ ኤርትራ ራሷንና ሶማሊያን የመሳሰሉትን የተመለከተ ነው። እናም ከዚህ በፊት የነበሩ ተሿሚዎች ከተሰጣቸው ስራ ይልቅ እሳቸው የተረከቡት በጣም የተወሳሰበ ነው በማለት አስረድተዋል። የአፍሪካ ህብረት የፕሬዝዳንት ጃካያ ኪክዌቴን ሹመት አስመልክቶ ባወጣው መግለጫ ኃላፊነታቸው ምን እንደሆነም አብራርተዋል። ግጭቶች ከመከሰታቸው በፊት የመከላከል ዲፕሎማሲን ማራመድ፣ ሁሉን አካታች የሆነ ፖለቲካዊ ውይይት ማመቻቸት፣ በተለያዩ ወገኖች መካከል መተማመን እንዲኖር መስራትና አካባቢያዊ የትብብር ስልቶችን ማጠናከር የሚሉት ይገኙበታል። የተጠቀሱት የስራ ዝርዝሮች ሲዘጋጁ ታሳቢ የተደረጉ የአካባቢው ፈተናዎች መኖራቸውን ኦኬሎ ያምናሉ። ጃካያ የተሰጣቸው ስልጣን ግጭቶች ከመከሰታቸው በፊት የመከላከል ዲፕሎማሲ የመስራት ኃላፊነት ይሰጣቸዋል። የመከላከል ዲፕሎማሲ የሚለው የአፍሪካ ህብረት አገላለጽ የበለጠ የሚሄደው በኤርትራና በኢትዮጵያ መካከል ካለው ሁኔታ ጋር ነው። ሁሉን አካታች የሆነ ፖለቲካዊ ውይይት ማመቻቸትና በተለያዩ ወገኖች መካከል መተማመን እንዲኖር መስራት የሚለው ደግሞ ከአንዳንድ ሁኔታዎች አንጻር የሱዳን ጉዳይ ሊሆን ይችላል ብለዋል። የቀድሞው የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ በልዩ መልእክተኛነት የተሾሙት በሱዳን የሚካሄደው ጦርነት ባልቆመበትና በሌሎች አካባቢዎችም ውጥረቶች በቀጠሉበት ወቅት ነው። በተለይ በኢትዮጵያና በኤርትራ መካከል የቀጠለውን ውጥረት የጠቀሱት የጸጥታ ተንታኙ የልዩ መልእክተኛው ቅድሚያ ተግባር ውጥረቱን ማርገብ መሆን እንዳለበት ያምናሉ። ቅድሚያ ሊሰጣቸው የሚገቡ ጉዳዮችን በተመለከተ እኛ የምንመርጠው በርካታ ሰዎችም የሚስማሙበት የሚመስለኝ በኢትዮጵያና በኤርትራ መካከል ያለው ሁኔታ አሁን ካለውም የበለጠ እንዳይባባስ ማድረግ፣ ይልቁንም መፍትሄ እንዲገኝ ማድረግ ነው።
በማለት አስረድተዋል። የአፍሪካ ቀንድና የቀይ ባህር አካባቢ በዓለም አቀፍ ንግድና በአህጉሪቱ መረጋጋት ላይ ካለው ስትራቴጂካዊ ጠቀሜታ አንጻር አዲሱ ተሿሚ ከኢጋድ፣ ከምስራቅ አፍሪካ ማህበረሰብ፣ ከአረብ ሊግ፣ ከተባበሩት መንግስታትና ከሌሎችም ወገኖች ጋር በቅንጅት እንደሚሰሩም የአፍሪካ ህብረት አስታውቋል። ቀይ ባህርን ባካተተው የልዩ መልእክተኛ ሹመት ላይ ከአፍሪካ ህብረት ኮሚሽን ተጨማሪ ማብራሪያ ለማግኘት በስልክና በኢሜይል መልእክት ያደረግነው ጥረት ለጊዜው አልተሳካም። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። አድማጮች፣ አሁን ደግሞ በዜና መጽሔት ትንታኔያችን የመጨረሻው ርዕስ ላይ ደርሰናል። ወደ አውሮፓ ነው የሚመልሰን። በዩክሬንና በኢራን ጦርነት የተነሳ የኢኮኖሚና የደህንነት ስጋት የተደቀነበት አውሮፓ ከጋና ጋር ከሰሞኑ በተለያዩ ጉዳዮች ላይ ለመተባበር ስምምነት ፈጽሞ ፈርሟል። ሩሲያና ቻይና አስቀድመው እግራቸውን ባደላዱሉባት አፍሪቃ የአውሮፓ ህብረት ዘግይቶም ቢሆን ዳግም ብቅ ማለቱ ምን ያህል ይሳካለት ይሆን? የብራስልስ ወኪላችን ገበያው ንጉሴ ዝርዝር ዘገባም አሰናድቷል። ከሰሜን ሩሲያ በዩክሬን ላይ በከፈተችው ጦርነት በደቡብ ደግሞ አሜሪካና እስራኤል በኢራን ላይ ያካሄዱት ባለው ዘመቻና ኢራንም እየወሰደችው ባለው የአጸፋ እርምጃ ምክንያት በከፍተኛ የደህንነት ስጋትና የኢኮኖሚ ጫና ውስጥ የሚገኘው የአውሮፓ ህብረት ሰሞኑን በአፍሪካ በመንቀሳቀስ ከምዕራብ አፍሪካዊቱ ሀገር ጋና ጋር በአፍሪካ በአይነቱ የመጀመሪያ የተባለ የጋራ የመከላከያና የደህንነት ስምምነት ፈርሟል። ስምምነቱን ባለፈው ሰኞ አክራ ላይ የፈረሙት የአውሮፓ ህብረትን በመወከል የህብረቱ የውጭ ጉዳይ ኃላፊ ካያ ካላስና የጋና ምክትል ፕሬዝዳንት ናና ጃኔ ኦፓኩ ናቸው። ይህ ስምምነት ሁለቱ ወገኖች ማለት የአውሮፓ ህብረትና ጋና በሰላም ደህንነትና መከላከያ ያላቸውን አጋርነት ወደ ላቀ ደረጃ እንደሚያሸጋግረው ተገልጿል። የውጭ ጉዳይ ኃላፊ ካያ ካላስ በፊርማው ስነ ስርዓት ላይ ባደረጉት ንግግር ስምምነቱ ጠቃሚና ወቅታዊ መሆኑን አውስተዋል። ይህ ስምምነት ከአፍሪካ ሀገር ጋር የተደረገ በአይነቱ የተለየና የመጀመሪያ የሆነ ስምምነት ነው። የአፍሪካና አውሮፓ ሴኩሪቲ የተያዘ መሆኑ ደግሞ ጠቀሜታውን የጎላ ያደርገዋል በማለት በዚህ የአዲስ ስምምነት መሰረትም ሁለቱ ወገኖች በጸረ ሽብር እንቅስቃሴዎች፣ በግጭት ማስወገድ ተግባርና በሳይበር ጥቃት መከላከል ላይ በጋራ ይሰራሉ ብለዋል። በስምምነቱ መሰረትም የአውሮፓ ህብረት ድሮኖችንና ሌሎች የጦር መሳሪያዎችን የሰጠ መሆኑ የተገለጸ ሲሆን የጋና ምክትል ፕሬዝዳንት ናና ጃኔ ኦፓኩ ባሰሙት ንግግርም መሳሪያዎቹ የጋናን የሴኩሪቲ ኃይል ብቃት ለማሳደግ የሚደረገውን ጥረት የሚያጠናክር መሆኑን ገልጸዋል። will significantly strengthen our ongoing efforts to build the capacity and operational readiness of Ghana's security forces. ቀደም ብሎም የአውሮፓ ህብረት ለናይጄሪያ የ290 ሚሊዮን ዩሮ የኢንቨስትመንት ፓኬጅ ይፋ ማድረጉ ተገልጿል። የውጭ ጉዳይ ኃላፊ ካያ ካላስ ይህን በተመለከተ ባሰሙት ንግግርም አሁን ካለው የጂኦፖለቲካ አንጻር የአውሮፓ ህብረት ከናይጄሪያ ጋር ያለውን አጋርነት አጠናክሮ ለመቀጠል ከፍተኛ ፍላጎት ያለው መሆኑን አስታውቀዋል። የአውሮፓ ህብረት ሩሲያ በዩክሬን ላይ ጦርነት ከከፈተች ወዲህ በሌላው ዓለም ባሉ የሰላምና የፖለቲካ ችግሮች ላይ ብዙም ትኩረት እያደረገ አይደለም በመባል የሚተች ሲሆን ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ ደግሞ በተናጠል በሚወስዷቸው እርምጃዎች ምክንያት የአውሮፓ ተሳትፎና ተጽዕኖ ቀንሰዋል እየተባለም ነው። ከዚህ አንጻር ይህ የአሁኑ የአውሮፓ ህብረት እንቅስቃሴና ስምምነት ህብረቱ በዓለም አቀፍ ፖለቲካ በተለይም በአፍሪካ ያለውን የፖለቲካ የደህንነትና የኢኮኖሚ ተሳትፎና ጥቅም ለማስጠበቅ የሚደረግ እንቅስቃሴ እንደሆነ ተደርጎ ነው የሚታመነው። የብሉምበርግ የአፍሪካ ወኪል ጄኔፈር ዛቦ ሳጃ እንደምትለውም ህብረቱ ከጋና ጋር የደረሰው የትብብር ውልም ሆነ በናይጄሪያ ይፋ ያደረገው የኢንቨስትመንት ፓኬጅ ከአፍሪካ ጋር በፖለቲካ ኢኮኖሚና ደህንነት ዘርፎች ግንኙነቱን ለማጠናከር የሚያደርገው ጥረት አካል ነው። ጄኔፈር ህብረቱ በተለይ በዚህ አካባቢ ትኩረት ያደረገባቸው ምክንያቶች የኢኮኖሚ ሴኩሪቲና የስደተኞች ወይም ፈላሳያን ችግሮች ሊሆኑ እንደሚችሉም ገልጻለች። በሴኩሪቲ በኩልም በአካባቢው ያለው የአሸባሪዎች እንቅስቃሴ በበርካታ ሀገሮች አለመረጋጋት የሚፈጥርና ለአውሮፓም የደህንነት ስጋትና የፈላሳያን ምንጭ ሊሆን ስለሚችል አውሮፓን ያሳስበዋል እንደ ሌሎች ባለሙያዎች ማስተያየት። የብሉምበርጓ ጋዜጠኛ ጄኔፈር ዛቦሳጃ ከዚህ በተጨማሪም ትላለች። ባለፉት ጥቂት ዓመታት የምናየው በአካባቢው የቻይናና ሩሲያን ተጽዕኖ ነው።
ከዚህ አንጻርም ስምምነቱ አውሮፓ በአካባቢው ጠንካራና ተገዳዳሪ መሆኑን ያመላከተበት ሊሆን ይችላል። ገበያው ንጉሴ ለዲ ደብልዩ ብራስልስ። ዜና መጽሔት በዚሁ ተጠናቀቀ።